አሁን እንደ ድሮ አይደለም። አንድ ነገር ስንጽፍ በሰከንዶች ወይ በደቂቃዎች ዓለም ይደርሳል። አሁን አንድ ነገር ሲደርሰን እኛ ጋር መጀመሪያ ማየት ያለብን ይሄ ነገር እውነት ነው ውሸት ነው፣ ሁለተኛ ይሄ ነገር ማስተላለፊያ ጥቅም ያለው ወይስ ጉዳት አለው የሚለው። ይሄ ከማን ነው የምንጠይቀው? ዒልም ነገር ሲሆን ሐዲስ መጣለ መሰለን ባለፈው ትዝ ይለኛል። አሁን ረጀብ ሊገባ ሲል ሐዲስ የተላላከው ነበር ሰው ረጀብ መግባቱን ያበሰረ ሰው የሚል ዑለማ አልሐዲስ ሲያዩት ይሄን ይሄ ሐዲስ አይደለም ማለት እዚህ መውዱዕ ነው ማለት ነው። ብዙ ሰው ተላላከው። አሁን ስንት ሚሊዮን ሰው ጋር ደርሷል። አሁን አንተ አንድ ሰው ጋር ላከው ሚሊዮን ሰው ጋር ደረሰ ማለት ስንት ዋሻህ ማለት ነው። የሁላ ሰው ጋር ትክክለኛ መረጃ ከደረሰችን እርግጠኛ ከሆነ በኋላ ነው ማስተላለፍ ያለብን። ለፈተበየኑ ያኒ ማረጋገጥ አለብን። ወፊ ቀራ ፈተሰበቱ ይላል አረጋግጠን እሱን ነገር። ለዚህ ነው ያኒ ሐታ ስንጽፍ ምን ይላል ሻዒሩ ላ ተክቱበነ ቢከፊከ ገይረ ሸይእን የስሩከ ፊል ቂያመቲ አን ተራሁ ይላል። አላሁ አክበር። በዚች መዳፍ በዚች አጣብኛ ምንም ነገር አትጻፍ አኺራ ላይ ማየቱ የሚያስደስት ቢሆን እንጂ። አደራ ምለው እኔ ራሴንም አደራ ምንጽፍ ሰዎችም ተሰሚነት ያለን በንግግር ይሁን በመጻፍ ይሁን ማንኛውም ነገር ምንጽፈው ይሄ ነገር የጻፍኩት ቀብሬ ላይ ቢመጣ እስኪ ፋይሉና እንዲጽፈህ ነበር ወይ አኺራ ላይ አላህ ፊት ይሄን ነገር እንዲጽፈህ ነበር ብንባል ማናፍርበት ነገር መሆን ያለበት። ለዚህ የስሩከ ፊል ቂያመቲ አን ተራሁ አለ አኺራ ላይ ማየቱ ለምን ሐታ ይላሉ አንድ ነገር በጻፈው ሰውየው ይሄ ነገር ፊትና አንስቶ ደም ቢፈስ ማን ነው የሚጠየቀው? ይጠየቃል እኮ አሉ ይሄ ሰው። ለهذا ያኒ ተሰቡት የሚለው ነገር ማረጋገጥ ይሄ ነገር ትክክል ነው ወይ ከየት ነው የመጣው መረጃውን አረጋግጠን መላክ አለብን። ወይላ ሙጅተማዕ ላይ ማህበረሰቡ ላይ አንድ ፍርሃት ይመጣል። አሁን ማይሆን ነገር ስናስተላልፍ ሙጅተማዑ ላይ ፍርሃት ነገር ይመጣል። ማይሆኑ ኢንፎርሜሽኖች ይሰራጫሉ፣ ስተት የሆኑ ነገሮች ይመጣሉ። فلهذا ይሄ በጣም መጠንቀቅ ያለብን ነገር ነው። ዲናችን ላይ ከፋ بالمرء اثما ان يحدث بكل ما سمع ይበቃል ሁሉ የሰማነውን ነገር መንገር። ይሄ ያዳ አቡ ዱጃና መጀመሪያ ላይ ያነሳ ነው። አቡ ዱጃና يعني ፊታቸው እየበራ ገባው አይደል እንዴ? አርጃ አመል እኮ እሳቸው ያላቸው ሁለት ነገር ነው ያሉት። እስኪ ይሄ ነገር አላህ እስኪ ያልብሰን ይሄን አኽላቅ አላህ Subhanahu Wa Ta'ala ያልብሰን እስኪ ነን ታደሞችን አንደኛ يعني ما تكلمت فيما لا يعنيني ما لا يعني ዱንያም ለአኺራም ማይጠቅም ነገር አላወራም ነበር አሉ። ሁለተኛስ ካነ ቀልቢ ሰሊመን አላሁ አክበር ቀልቤ ንጹህ ነበር ይላሉና ይሄ በተለይ አሁን ባለንበት ጊዜ አደራ ለሁሉም ምንለው ነገር ነው።